አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? የቻናሌ ተከታዮች በሙሉ ሰላም እና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያደርግልን። ውዶቼ ፈቅዳችሁና ፈልጋችሁ ዩቲዩብን ቻናሌን ለምታዩ በሙሉ ጀዛከላ ኸይረን፣ ከጎን የሆናችሁም ለምትደግፉኝ ሁሉ እናመሰግናለን። ዛሬ ግን አዲስ ቪዲዮ ይዤላችሁ መጥቻለሁኝ። እንደምታዩት ጥሩ ስሜት ያለኝ አይመስለኝም። የሚታየው ፊቴ ላይ ደስታ ነገር አይነበብም። አብዛኛዎቻችን ብዙ ነገር በሚዲያ በምናያቸው ነገሮች ውሸት ነው፣ ለዩቲዩብ ሲባል ነው፣ ለገንዘባቸው ሲባል ነው እያሉ ብዙ የምናያቸውን ነገሮች እንዳናምንም እንድናምንም የሚያደርጉን ነገሮች አሉ። ግን ከዛ ውስጥ አብዛኛውን ጊዜ አብርሽና ሩታን ማንም ሰው ያውቃል። አያውቅም ማለት አልችልም። ምክንያቱም በሀገራችን ተወዳጅና የአረብ ሀገርም ሁሉ የውጭ ሀገር ሁሉ በጣም ሮማንቲክስ የሆነ ፊልም ሮማንቲክስ ወይም ጥሩ የሆነ የፍቅር ግንኙነት ደስ የሚል ፍቅር ስለነበራቸው እነሱን በመከተል ብዙ ተከታዮች እንዳተረፉ እናውቃለን። እና በነገራችን ላይ እኛ ብናቅም እነሱ ከዛሬ በሚለቁት ቪዲዮዎች በሚለቁት ነገሮች እኛ ሲያዝኑ እናዝናለን፣ ሲደሰቱ እንደሰታለን፣ ሲጣሉ እንከፋለን። በቃ የእነሱን ስሜት ከጎናቸው አብረን አንሁን እንጂ በተለይ በአረብ ዓለም ክፍል ውስጥ ለነ አብርሽ እና ለነ ሩታ የተለየ ቦታ አላቸው ብለን ብንናገር ማገነን አይሆንብኝም። እውነቴን ነው። እኔ በራሴ በበኩሌ ከአመት በላይ አንድ ቀንም ሳያልፈኝ ተከታትያቸዋለሁኝ። ሪል የሆነ እውነተኛ የሆነ የትዳር ህይወት ወይም ማንኛውም ሊያደርገው የሚችለውን ሪሌሽንሽፕ ሰርተዋል። ግን በመካከላቸው የልጅነት ይሁን የእውቀት ማጣት ይሁን አለመብሰል ይሁን ብዙ ነገሮች ከሩታ ይበልጥ ልቅስ አብርሽ ጋር ብዙ ነገር ጉድለት ይታይበታል። ምክንያቱም የሚያጠፋቸው ጥፋቶች ሁሉ ዳግም ይቅርታ እንዲባልለት የሚያስችል አይደለም። ለምሳሌ አንድ ሴት እንኳ እስቲ ይቅርታ ብለሽ የማትዩ ባልሽ ቢያጠፋ ይቅርታ ብለሽ የማትዩ ነገር ብላችሁ ስትጠይቋት ገንዘብ አትልም፣ ንብረቴን አትልም፣ ወይ የሆነ ልጄን አትልም። ላኪን የምትለው ግን ባሏ በሷ ላይ ቺት ወይም ሲማግጥባት ወይንም ሲንዘላዘልባት ካየች ግን ምንም ያህል ብትወደው ምንም ያህል ልጆች ብትወልድለት ምንም ያህል ብዙ ዘመን አብራ እሱ ጋር ማሳለፍ ምኞት እንኳን ቢኖራት በአጭሩ ትቀጨዋለች። እንዳልነበረ እሱ ጋር መሆን እንደማትችል እንደውም ይህን ነገር ስታይ ለውሳኔዋ በጣም ያጠነክራታል። ይህን ልላችሁ ያሰብኩት ነገር ሪያሊቲ የአብርሽና የሩታ ግንኙነት ህዝቡ ያውቀዋል። ዱባይ ላይ አሁን ተውት፣ ሌላውን ጊዜ ተውትና ዱባይ ላይ ድል ያለ የአረብ ቅመሞችም ሆነ የሌላ ዜጋዎችም ሆነ በመርከብ ላይ ቀለበታቸውን ቃል ኪዳቸውን አስረው ህዝቡን እንዳንጫጩት ህዝቡን እንዳስደሰቱት ስጦታ በስጦታ እንደሆኑ ለነሱ የትም ቦታ ይሁን የትም ፍቅራቸውን፣ ፍላጎታቸውን፣ ስሜታቸውን ሁሉ ህዝቡ እንደቀለጽላቸውና ደስታቸውን ሁሉ በየሚዲያው ሲያንሸራሽሩ አይተናቸዋል። እንኳን ደስ ያላችሁ፣ አልፍ መብሩክ፣ እንኳን ደስ ያላችሁ ብለን
ሳናበቃ ደስታቸውን ቧርቀው ደስታቸውን አጣጥመው ሳይጨርሱ ደግሞ በመካከላቸው ሸይጣን ገብቶ ደግሞ ዛሬ አገራቸው ላይ ሲመለሱ አይጥና ድመት ሆነው አይተናቸዋል። ድመት አይጥን ልትበላ አው ብላ እያፈነፈነች እሷን ባለችበት መንገድ ታሳድዳለች። አይጥም ደግሞ አልበላም እያለች እየተሽለከለከች በዛ ስትሄድ በዚህ ታደክማለች ለመያዝ ሀታ ድመቷ ብቻ ሳይሆን ሰውም እንኳን ለመያዝ ታደክማለች። አብርሽና ሩታ ደግሞ እንደዛ ናቸው አሁን የሆኑብን። እውነቴን ነው የምነግራችሁ። ዛሬ ተደሰቱ ስትሏቸው ነገ የሚያለቅሱ ሰዎች ናቸው። ነገ ተኳርፈው የምታዩቸው ሰዎች፣ ነገ ተጣልተው የምታያቸው ሰዎች ናቸው። ነገ ተጣሉ ስትላቸው ዛሬ ደስተኛ ሆነው የሚመጡበት። ይሄ ለኢትዮጵያ አይደለም። እውነቴን ነው የምነግራችሁ። እኔ በደንብ አይቻቸዋለሁኝ። እውነቴን ነው። ይዋደዳሉ፣ ይፋቀራሉ፣ አብሮ መኖር ይፈልጋሉ። ግን በአሁን ሰዓት ላይ መግባባት አቅቷቸዋል። ሁለቱም መረዳዳት አቅቷቸዋል። ምክንያቱም አብርሽ ብዙ የሴት ጓደኞች እንደመኖሩ መጠን ሩታ ጋር በተናገረችው እና ይሄ ነገር አቁም ባለችው መልክ በምትልበት ሰዓት እሱ ደግሞ ነገ ሌላ ሴት ጋር ይገኛል። ዛሬ ይችን አስተናግዳ ስታባረር ስትጣላ ደግሞ ነገ ሌላ ሴት ይከታል። ይሄ የአብርሽ ደካማ ጎን ለሩታ መጨከን መለየት ደረጃ። ልጅ እንግዲህ እርጉዝ ሆነች ተብሎ ደስታችን ሳያልቅ ተጋቡ ተብሎ ደስታችን ሳያልቅ እንደገና ሩታዬ ለመለየት እንኳን ልጅ ይዛ ለመለየት ደረጃ የደረሰችበትና የወሰነችበት ነገር ምንድን ነው? አንድ ነገር አውቆም ሆነ ሳያውቅ ጥፋትን የማያምን ሰውና ተደጋጋሚ ጥፋት የሚያረግ ሰው ያንን ነገር በጥፋቱ አምኖ ያልተማረን ሰው መቀጣጫ ቤቱ ይፈርሳል። ትዳሩ የምትወደው የሚወዳት ሚስቱን ያጣል። ህይወቱ ይበላሻል። ደስተኛ አይሆንም። ይበሰቋቆላል። ደስታ ከፊቱ ይርቃል። የሚሰራው ስራ እንኳን አይደለም የሚበላው ምግብ እንኳን አንገቱን ያንቀዋል። እስዩት። በዚህ ትናንትና ተጣልተው አንድ ቀን ለማድረር ሩታን አቶ አብርሽ ምን እንደመሰለ ፊቱ ጭንቅላቱ ከብዶት እንኳን እንዲህ ይወዛወዛል። አንገት ያቀረቅራል። አባቱ ጋር ሄዶ አባቱን ስለሚያከብር አይደለም። የሩታ መለየት አሳዝኖት የሩታ እቤት አለመኖር አው ብሎ እንደ ጅብ ድምጿ ይነፍቀዋል። መጥባሁን ሲያይ ድስቱን፣ ብረት ድስቱን፣ አልጋውን፣ ተስሪሃዋን ሲያይ ምንድን ነው የተለየ ድምፁ የእሷን ማጣት ይረብሸዋል። ስለዚህ ወንድ ልጅን መክሮ አስተካክላለሁ ማለት ዘበት ነው። ሴት ልጅ ግን ለባሏ ስትል፣ ለቤቷ ስትል፣ ለህይወቷ ስትል፣ ለልጆቿ ስትል ተጎርታ ብዙ ጊዜ አንገቷን ደፍታ ትኖራለች ማለት ነው። ወንድ ልጅ ግን አንጀቱን አይደፋም፣ አንገቱን አይደፋም። እኔ ጥፋተኛ አይደለሁም ነው የሚለው። ሁልጊዜ ማስተባበያ ነገሮችን ነው፣ ሁልጊዜ የሚያሳዝን ነገሮች ነው የሚያደርገው። የኛ ሴቶች የትም ቦታ ብትሆኑ ባሎቻችሁ ጋር ችግር በሚፈጥሩባችሁ ሰዓት ለቤተሰባችሁም ለትዳራችሁም ስትሉ አንገታችሁን በደፋችሁ ቁጥር እነሱ የበለጠ ጥፋት እንጂ የሚያረጉት ይመለሳሉ ብላችሁ ለምትሉት ሰዎች ተሳስታችኋል። እና ሩታዬ ዛሬ ጨክና አምራ ስንት መስዋዕት የከፈለችለትን ቤተሰብን ያህል ያጣችበትን ባሏን እርግፍ አድርጋ ትታ ሂዳ ብቻዋን ሰው በሚያስፈልግባት አብርሽ በሚያስፈልግባት ሰዓት እርጉዝ ናት። ትሪት ማድረግ የባል
የባል ሐቁን መወጣት ብዙ ነገር አለ፣ ናፍቆት አለ፣ ፍቅር አለ፣ በዚህ ላይ ልጅ አለ። እንግዲህ እሰቡት፣ ይህን ያህል ሰው በሚያስፈልግበት ሰዓት የራሳችሁ ሰው የምትሉት ወደፊት ህይወት እኖረዋለሁ ብላችሁ ያሰባችሁ ሰው በምታስፈልጉበት ሰዓት አብዛኛው ጊዜ ትቷችሁ ሲሄድ ምን ይሰማችኋል? የኛ ሴቶች ስንቶቻችንን በእንዲህ አይነት ህይወት ያሳለፍ ነው? ስንቶቻችንን ዘግተን ያለቀስ ነው? ስንቶቻችንን የጮህ ነው ያበድ ነው የተበላሸ ነው? እስዩት እንግዲህ ይሄ ህይወት እኛ ባሰብናት ልትሄድ አልቻልንም። እሷ ባሰበችው ይሄ ትክክል። ላኪን ግን የማይሆነን ነገር ጋር የማይስማማን ነገር ጋር ትዳር በመልክ ሳይሆን ትዳር በልጅነት ሳይሆን ትዳር ወይም በቁንጅና ሳይሆን የሰው ልጅ አብሮ መቀጠል የሚችለው ጥሩ አስተሳሰብና እኩል አስተሳሰብና አስተያየት መስጠት፣ ይቅርታን መቀበል መልመድ ያለበት ሰው ሲሆን ነው። የትም ቦታ እኮ ባልና ሚስት ይበጣበጣል፣ ይመታል፣ ይፈረካከሳል፣ ይጋጫል። ግን የአብርሽ እና ሩታ ማሻአላህ ሌክ ለማስረዳት ብዙ ጊዜ ጥራለች እንዳየናት። ንግግሯን ማሻአላ እንኳን ለሰው እንኳን የምትደነቅ ናት፣ ብልሃት ያላት ሴት ናት። ላኪን ግን አብርሽ በጭራሽ ይቅርታ አይደለም ተደፍቶ ተዘቅዝቆም ቢሆን ይቅርታ ቢላት አንጀቱ አይሽርም። እንደገና ይቅርታ ለማለት የሚተናነቀው ነገር አለ አብርሽ። ሩታን አተህ እንዲህ ከምታዝን እንዲህ ከምትበሳጭ አንተ እግሯ ስር ወድቀህ ይቅርታ ብትጠይቃት አብርሽ ምን ትሆናለህ? ይቅርታ አይደለም ለሩታ ለማትፈልገው ሰው እንኳ የሆነ ችግር እንኳን ላለመፍጠር የሆነን ሰው ላለማጣት አምላክህን ለመፍራት ወይም ራስህን እሱንም ለማክበር ይቅርታ እኮ ይጠየቃል። አንተ ማነህ ይቅርታ ማጠይቃት? ይቅርታ ውስጥ ደግሞ ከረፈደ በኋላ ነው ወይ? እኔን ትታ አትሄድም ስላረገዘች ብለህ ዛሬ ፍቅር ትመጣለች፣ ዛሬ ጽጌ ትመጣለች፣ ዛሬ ነፂ ትመጣለች፣ ነገ ደግሞ ሃይማኖት ትመጣለች። ይቺ ልጅ ለምን ልቧ ይቆስላል? አይወዳትም። መውደድ ብቻ እኮ አይደለም የሰው ልጅ የሚያነው ክብር የሚባል ነገር አለ። ክብር ለሩታ ክብር ቢኖራ ይህን ከአንድ አይሉ በአመት ውስጥ 3 ሴት አንጋግቶ አያመጣም። ይቺ ሰው ብዙ ነገር አእምሮዬ ጥያቄ ሆኖ የፈጠረብኝ ነገር አለ። ጥያቄውን ብጠይቀው መልስ ብሰጠኝም ዋጋ የለውም እና እንደ ጥያቄ ሆኖ ይለፍ ያለችው ነገር እንኳን እሱንና እኔንም ከንክኖኛል። ይቺ ልጅ ብዙ ተበድላለች። ውጪ በምናየው ነገር ውጭ በሚያሳያት ነገር ሙምኪን እኛ ጥሩ ነው ብለን ልናስብ እንችላለን። ስለዚህ አብዛኛውን ጊዜ ዋናው ትምህርት ሊሆን የሚችለው ይቅርታ ከማንም በላይ ጠቃሚነት አለው። ይቅርታ ባይን እሱ አምላክ ወይም እግዚአብሔር ወይም አላህ ተወዳጅነትን ያገኛል። ይቅርታ ማለት ደግሞ ቤትንም ትዳርንም ህይወትንም ያድናል ነው የምላችሁ። ይህንን ለሰው ልጆች ይቅርታ በጣም አስፈላጊ ነው። የዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ ጊዜ እንገናኛለን። አሰላሙ አለይኩም ወራህመቱላሂ